ከዚህ በፊት ምንም አይነት የፕሮግራሚንግ ወይም የኮዲንግ ስኪል ሳያስፈልጋችሁ ኢንዲማንድ የሆኑ ልትሰሯቸው የምትችሏቸው ልትጀምሯቸው የምትችሏቸውን ሪሞት ስራዎች አሳይቻችሁ ነበረ። በዚህ ቪዲዮም 5 ተጨማሪ ስራዎች የማሳያችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሀና እባላለሁ። ካሪየር ዲቨሎፕመንት ላይ ስፔሻሊ ደግሞ ፍሪላንሲንግ እና ኦንላይን ስራዎች ላይ ኮንተንቶችን እንሰራለሁ። ቪዲዮውን ላይክ በማድረግ እና ቻናሉን ሰብስክራይብ በማድረግ እንጀምር። የመጀመሪያው ስራ ሴልስ ዲቨሎፕመንት ሪፕሬዘንታቲቭ ወይም ኤስዲአር የምንለው ነው። ይህ ስራ ለካምፓኒዎች ፖቴንሻል ከስተመር የሚሏቸውን በመፈለግ ታርጌት ኦዲየንሳቸውን በመፈለግ በመደወልና በተለያዩ አውትሪች ሜቶዶች ማግኘት ነው። ብዙውን ጊዜ ቢቱቢ የሚሰሩ ካምፓኒዎች፣ ቴክ ላይ ያሉ ካምፓኒዎች የኤስዲአር ባለሙያዎችን ሲቀጥሩ እናያለን። ስለዚህ ኤስዲአር ሆናችሁ የምትሰሩ ከሆነ የተለያዩ ሰዎች ጋር መደወል፣ ኢሜሎችን መላክ፣ ፎሎ አፕ ማድረግ እና ከሴልስ ቲሞች ጋር የተለያዩ ሚቲንጎችን ማድረግ ይጠበቅባቸዋል። ቢዝነስ ላይ፣ ማርኬቲንግ ላይ፣ ሴልስ ላይ ኢንተረስትድ ከሆናችሁ ናቹራሊ ከሰዎች ጋር ኮሚኒኬት ማድረግ የምትችሉና በቀን የተለያዩ ፎን ኮሎችን የማድረግ ኢነርጂው እና ኢንተረስቱ ካላችሁ ይሄ ፊልድ ለእናንተ ይሆናል። ስለዚህ እንዴት አድርጌ ልጀምር ካላችሁ የተለያዩ ኮሚኒኬሽን ስኪሎቻችሁን ዲቨሎፕ የምታደርጉባቸውን ኮርሶችን መውሰድ፣ ኢሜል አውትሪቾችን እንዴት እንደሚደረግ ፕሮፌሽናል እንዴት እንደሚሰራ ቼክ ማድረግ እና ሊንክዲን ላይ ዴይሊ የሚወጡ ስራዎች አሉ ለነሱ አፕላይ ማድረግ ነው። በሁለተኛነት ደግሞ ከስተመር ሰፖርት ስፔሻሊስት ስራችሁ የሚሆነው በአንድ ካምፓኒ ውስጥ ተቀጥራችሁ እየሰራችሁ ከከስተመሮቻቸው የሚመጡ ኤኒ ኮምፕሌንቶችና ጥያቄዎችን ካሉ ፕሮፌሽናሊ ሆናችሁ ታስተናግዳላችሁ። ስለዚህ ልክ እንደ ቅድሙ ጥሩ ኮሚኒኬሽን ስኪል ካላችሁ፣ ፕሮብለም ሶልቪንግ ስኪል ካላችሁ ይህ ስራ ለእናንተ ይሆናል። ስለዚህ ለመጀመር ከእናንተ የሚጠበቀው የኮሚኒኬሽን ስኪላችሁን ከፍ ማድረግ፣ ፕሮብለም ሶልቪንግ ስኪላችሁን ከፍ ማድረግ ነው። በሶስተኛነት ተፈላጊነት ያለው ስራ ደግሞ ኢኮመርስ ፕሮዳክት ሊስቲንግ አሲስታንት ነው። በዚህ ስራ ላይ ስራችሁ የሚሆነው የተለያዩ ዌብሳይቶች ላይ እንደነ አማዞን፣ ኢትሲ ሊሆን ይችላል በተለያዩ ፕላትፎርሞች ላይ የተለያዩ ፕሮዳክቶችን አፕሎድ ማድረግ ነው። አፕሎድ ስታደርጉ የሚጠበቅባችሁ ትክክለኛውን ዲስክሪፕሽን ማስቀመጥ፣ ኢሜጆችን ማስገባት፣ ትክክለኛ ፕራይሲንግ እና ኳንቲቲ ማስቀመጥ፣ ኤኒ ዲስካውንት ሲኖር እነሱን እየተከታተሉ ማስገባት ማውጣት ነው ማለት ነው። ስለዚህ ይህንን ስራ ስትሰሩ ከእናንተ የሚጠበቀው ዲቴል ኦሪየንትድ መሆንና ትክክለኛ ኢንፎርሜሽን በትክክለኛ ቦታ ላይ ማስገባት ነው። ለመጀመር ከእናንተ የሚጠበቀው እንደነ ሾፒፋይ ያሉ ፕላትፎርሞች እንዴት እንደሚሰሩ አንደርስታንድ ማድረግና መለማመድ ነው። እስካሁን ከዘረዘርኳቸው ኦንላይን ስራዎች ከእናንተ ጋር የትኛው ይሄዳል ብላችሁ ታስባላችሁ? ኮመንት ላይ ጻፉልኝ። በአራተኛነት ተፈላጊነት አለው ብዬ የማስበው ስራ ደግሞ አይቲ ሰፖርት ስፔሻሊስት ነው። በዚህ ስራ ላይ የምትሰሩት ካምፓኒያችሁ ለሚሸጠው ኦር ፕሮቫይድ ለሚያደርገው ሃርድዌሮች ወይም ደግሞ ሶፍትዌሮች የሚመጡ ኮምፕሌኖች ኦር ደግሞ ፕሮብለሞችን ሶልቭ ማድረግ ነው። የካምፓኒው ከስተመሮች በሚደውሉበትና ፌስ ያደረጉትን ችግሮች በሚነግሯችሁ ጊዜ እናንተ ስቴፕ ባይ ስቴፕ ጋይድ በማድረግ እነዛን ፕሮብለሞች እንዴት ኢዝሊ ሶልቭ ማድረግ እንደሚችሉና ሜንቴናንስ ብቻ ሳይሆን ትረብል ሹት በማድረግ እንዴት ሶልቭ ማድረግ እንደሚችሉ ጋይድ ታደርጓቸዋላችሁ። ስለዚህ ይሄኛው ፊልድ ከሌሎቹ በተለየ መልኩ እናንተ የአይቲ ባክግራውንድ ወይም ደግሞ ቴክኒካል ባክግራውንድ እንዲኖራችሁ ይፈልጋል። ለመጀመርም ቤዚክ የሆኑ አይቲ ስኪሎች ሊኖራችሁ ይገባል። ከሌሏችሁ የተለያዩ ሾርት ኮርሶችን መውሰድ ትችላላችሁ። በአምስተኛነት ደግሞ ፕሮጀክት ማናጀር። በአሁኑ ሰዓት ላይ ብዙ ፕሮጀክቶች በኦንላይን ቲሞች እየተሰሩ ይገኛሉ። ስለዚህ እናንተ እንደ ፕሮጀክት ማናጀር ሁሉም ቲም ሜምበር የራሱን ስራ መስራት መቻሉንና ፕሮጀክቱ በታሰበበት ታይምላይን ላይ እየሄደ መሆኑን ትከታተላላችሁ። ስለዚህ እዚህ ስራ ላይ እናንተ ኮሚኒኬት ማድረግ መቻል አለባችሁ። የተለያዩ ቲም ሜምበሮችን ማኔጅ ማድረግ፣ ሊድ ማድረግ መቻል አለባችሁ። ስለዚህ በዚህ ስራ ላይ ሰክሰስፉል ለመሆን ኦርጋናይዝድ የሆነ ፐርሰናሊቲ ሊኖራችሁ ይገባል። ከተለያዩ ቲም ሜቶች ጋር እንዴት ኮሚኒኬት ማድረግ እንደምትችሉ ማወቅ ይኖርባችኋል። እንዲሁም ደግሞ ሊደርሺፕ ወይም ደግሞ ማኔጀሪያል ሮልን ለመጫወት ዝግጁ መሆን አለባችሁ። ለመጀመርም እንደነ ትሬሎ፣ ኖሽን ያሉ ፕላትፎርሞች እንዴት እንደሚሰሩ መረዳት ይኖርባችኋል፣ መለማመድ ይኖርባችኋል። ፖርትፎሊዮአችሁንም ቢውልድ ለማድረግ የራሳችሁን ፐርሰናል ፕሮጀክቶችን በመስራት በእነዚህ ፕላትፎርሞች ላይ ራን በማድረግ ፖርትፎሊዮአችሁን በደንብ ቢልድ ማድረግ ትችላላችሁ። ከዚህ በፊት ካላያችሁት 5 ኢትዮጵያ ውስጥ ኢንዲማንድ የሆኑ ፍሪላንሲንግ ስኪሎችን ኢንዲቴል ቪዲዮ ሰርች ይላችኋለሁ። እሱን ቼክ አድርጉት። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ አይረሳ። በቀጣይ ደግሞ ምን አይነት ቪዲዮ ይዤላችሁ እንድመጣ እንደምትፈልጉ ኮሜንት ላይ አሳውቁ።